ሰላም እንዴት ናችሁ? እንደምን ቆይታችኋል? ዛሬ ይዤላችሁ የመጣሁ በጣም ቆንጆ የዳታ ኮሌክሽን ሜካኒዝም ዲጂታል ዳታ ኮሌክሽን ቱል ነው። ኮቦ ቱልቦክስ ተጠቅመን እንዴት አድርገን እ መረጃ ኮሌክት እንደምናደርግ ሶሻል ዴታ ወይም ደግሞ ሶሻል ኢንፎርሜሽን ከማህበረሰብ ወይም ደግሞ ከሪስፖንደንትስ የሚሰበሰብ ኢንፎርሜሽን እንዴት አድርገን ዲጂታሊ ዲጂታል ዴታ ኮሌክሽን ቱል ተጠቅመን እንዴት አድርገን መረጃ እንደምንሰበስብ አሳያችኋለሁ። ይሄ በጣም ኢምፖርታንት ዳታ ኮሌክሽን ሜካኒዝም ነው። አንደኛ ይሄንን ለምንድን ነው የሚጠቅመው? አንደኛ ወጪ ሴቭ ያደርግልናል። ምክንያቱም እንደምናውቀው ብዙ ኮሽኔር ዲስትሪቢዩት አድርገን ፕሪንት አድርገን ዲስትሪቢዩት አድርገን መረጃ ስንሰበስብ የነበረ በቀላሉ ሞባይላችን ተጠቅመን መረጃ እንድንሰበስብ የሚያደርገን ስለሆነ አንደኛ፣ ሁለተኛ ፈጣን ነው። ማለት ፕሪንት እያደረግን ኮሽነር ዲስፓች እያደረግን ከዛ ሞልተን ደግሞ ዳታ ኤንትሪ እና በጣም ኮስቲ ነው ያንን ሜተድ። ስለዚህ ይሄ ግን ፈጣን ነው። በቀላሉ አንዴ እንደሞላን ያው ሰንድ ማለት እንችላለን። ኢንተርኔት ወዳለበት ቦታ ሄደን ወይም ደግሞ ለምሳሌ ኦፍላይን ከሰራነው ኢንተርኔት ወዳለበት ቦታ ሄደን ደግሞ ወይም ደግሞ ዳታችን ከፍተን በሚሰራልን ቦታ ሆነን ሰንድ እንለዋለን ማለት ነው፣ ባለንበት ቦታ ሆነን። ሶስተኛ ሪሞት ኤሪያ ላይ ኢፌክቲቭሊ ይሰራል፣ ኦፍላይንም ሊሰራ ስለሚችል ማለት ነው። አራተኛ ኳሊቲ ኦፍ ሞኒተሪንግ ኤንድ ኢቫሉዌሽን ጥሩ ያደርገዋል ማለት ነው። በቀላሉ ሞኒተር ማድረግ እንችላለን። የሚሰበሰበው መረጃ በቀላሉ ሞኒተር እንድናደርገው እና ኢቫሉዌት እንድናደርገው ይረዳናል ማለት ነው። አምስተኛ ደግሞ ዲሲዥን ሜኪንግ ለዲሲዥን ሜኪንግ ምቹ የሆነ አሰራር ነው ማለት ነው። ስለዚህ ፍሮም ዘ ስክራች ጀምረን እንዴት አድርገን መጀመሪያ አካውንት ክሬት እንደምናደርግ አካውንት ክሬት ካደረግን በኋላ በኮቦ ቱልቦክስ ላይ ማለት ነው በኮቦ ቱልቦክስ ዶት ኦርግ አካውንት ክሬት እናደርጋለን። ከዛ በኋላ አካውንት ክሬት ካደረግን በኋላ ፕሮጀክት ክሬት እናደርጋለን። እንዴት አድርገን ፕሮጀክት ክሬት እንደምናደርግ እናያለን ማለት ነው። ከዛ እንዴት አድርገን ጥያቄያችን በዴቨሎፕ ባደረግነው ፎርም ላይ ኢንተር እንደምናደርግም እናያለን ማለት ነው። ቀጥለን እንዴት አድርገን ጥያቄያችን ኦርጋናይዝ እናደርጋለን። ለምሳሌ ስኪፕ ሎጂክ የሚባል አፕሊኬሽን ተጠቅመን ወይም ደግሞ ሜተድ ተጠቅመን እንዴት አድርገን ጥያቄያችን ወይም ደግሞ ኮሽነራችን ክሊር እና ፕሪሳይዝ ወይም ደግሞ ለሚመለከተው ብቻ የሚመለከተው ጥያቄ ለሚመለከተው ሪስፖንደንት እንዴት አድርገን መጠየቅ እንደምንችል በእያንዳንዱ ጥያቄ ላይ እንዴት አድርገን ማለት አሰልቺ ወይም ደግሞ ጃርገን ባልሆነ መልክ እንዴት አድርገን እንሰራለን የሚል ስኪፕ ሎጂክ እና ቫሊዴሽን ክራይቴሪያ የሚል እናያለን። ለዚህ ነገር አጋዥ የሆነ እናያለን ማለት ነው። ከዛ እንዴት አድርገን ኮሽነራችን ዲፕሎይ እናደርጋለን፣ እንዴት አድርገን ደግሞ የተሰበሰበውን መረጃ እንዴት አድርገን ወደ ሌላ ፕላትፎርም ኤክስፖርት እናደርጋለን ወይም ደግሞ ዳውንሎድ አድርገን ለአናሊሲስ ዝግጁ እናደርገዋለን የሚል እናያለን። ኦፍ ኮርስ ትወዱታላችሁ፣ በእርግጠኝነት ትወዱታላችሁ። ስለዚህ እንደዚህ አይነት ቪዲዮ እንዳይረዝም እየቆራረጥን በትንሹ በትንሹ የምንልክ ይሆናል። ኦልሬዲ እንደዛ እያደረግን ቶፒክ ባይ ቶፒክ ብናደርገው ነው የተሻለ የሚሆነው፣ አሰልች እንዳይሆን። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ስለዚህ እንጀምራለን፣ ከብራውዘራችን እንጀምራለን። ለምሳሌ የኔ ብራውዘር ምንድነው? ጎግል ክሮም ነው። በመጀመሪያ ጀምሬ ጀምራለሁ ማለት ነው። ስለዚህ እዚህ ላይ ምን ብዬ እጽፋለሁ? ኮቦ ቱልቦክስ ዶት ኦርግ። ኦኬ፣ ብዙ ጊዜ ስለምጽፈው ይሄ ስለምገባበት ኮቦ ቱልቦክስ ዶት ኦርግ የሚል ቀድሞ መጣ ማለት ነው። ስለዚህ ኢንተር እለዋለሁ ይሄን። ከዛ ወደዚህ ፊቸር ይመጣል ማለት ነው። ጌት ስታርትድ ፎር ፍሪ የሚል ኦልሬዲ ከጥቅሞቹ ቅድም እንዳልኳችሁ ደግሞ ከጥቅሙ አንዱ ያልገለጽኩት ቅድም ፍሪ መሆኑ ማለት ነው፣ በነፃ ነው። ስለዚህ ዩሮፒያን ዩኒየን ኮቦ ቱልቦክስ ሰርቨር የሚል እንጫናለን ማለት ነው። አካውንት ነው ክሬት ለማድረግ እየጀመርን ያለ ነው። ስለዚህ እዚህ ጋር እንሞላለን። ስለዚህ አማሽ ሶሪ ተስፋዬ
ብያለሁ እኔ። ከዛ ዩዘር ኔም ደግሞ ሁሉም በሎወር ኬዝ መሆን አለበት። ስለዚህ አዋጅ ተስፋዬ ብዬዋለሁ እኔ ማለት ነው። ኢሜይላችን እናስገባለን። ከዛ ኦኬ እዚህ ጋር ኢትዮጵያ የሚል አለ። ኦልሬዲ ያለንበት ኦፍ ኮርስ ኢትዮጵያ ላይ ከሆንን እዚህ ጋር ኢትዮጵያ የሚል ወይም ደግሞ ሀገራት የምንመርጥበት ቦታ እዚህ ያለ ማለት ነው። ሞስት ፕሮባብሊ ያው እኛ ኢትዮጵያ ያለን ስለምንጠቀምበት ይሄንን በዲፎልት ያለውን እንቀበለዋለሁ ማለት ነው። ከዛ ሴክተር የሚል አለ። ሴክተር በሚለው ላይ እዚህ ጋር ኢንቫይሮንመንት የሚለውን ሰሌክት እናደርጋለን። ቀጥለን ኦርጋናይዜሽን ታይፕ የሚል ለምሳሌ ይሄ ናን ፕሮፊት ኦርጋናይዜሽን ልንለው እንችላለን፣ ፕራይቬትም ልንለው እንችላለን። ለምሳሌ ናን ፕሮፊት ኦርጋናይዜሽን እለዋለሁ ማለት ነው። ኦኬ ከዛ ኦርጋናይዜሽን ኔም ለምሳሌ ስሙን እንሰጠዋለን። የራሳችን ኦርጋናይዜሽን ኔም እዚህ እንሰጣለን ማለት ነው። ኦልሬዲ የራሳችን እንሞላለን። ሌት ፎር ኤግዛምፕል ኦልሬዲ ለምሳሌ ዝም ብዬ ስቱደንት ዝም ብዬ ኦልሬዲ የራሴ ኦልሬዲ እንትን መሞላት ስላለበት እኛ ምንድነው የምናደርገው? የራሳችን ድርጅት ስም እንሞላለን። አንድ ማለው ሌላ ተመሳሳይ ነው፣ ምንም ይቀበለዋል ማለት ነው። ኦርጋናይዜሽን ዌብሳይት ካለ እናስገባለን፣ ከሌለ ችግር የለውም ማለት ነው። ኦፕሽናል ነው ይሄ። እዚህ ጋር አይ ዋንት ቱ ሪሲቭ ኦኬዥናል አፕዴትስ አባውት ኮቦትል ቦክስ የሚል ቲክ ማድረግ እንችላለን። ኮቦትል ቦክስ አፕዴት ሲያደርግ ኢንፎርሜሽን እንዲደርሰን ከፈለግን ይህንን ቲክ እናደርገዋለን። ካልፈለግን ደግሞ ይህንን አንቲክ አድርገን መተው እንችላለን። እዚህ ጋር አግሪመንት ያስፈልጋል ማለት ነው። እንቀጥላለን። መጨረሻ እዚህ ጋር ፓስወርድ የሚል አለ ማለት ነው። ኦልሬዲ ዩዘር ኔም ከላይ ሰጥተናል። እዚህ ጋር ደግሞ ፓስወርድ የማንረሳው ፓስወርድ እዚህ እናስገባለን ማለት ነው። ከዛ እዚህ ጋር ደግሞ ኮንፊርም አድርግልኝ የሚል ኮንፊርም እናደርጋለን። ዘን ክሬት አካውንት የሚል እንጫናለን ማለት ነው። እኔ አጋጣሚ ሆኖ ክሬት ያደረኩት አካውንት ስላለኝ ክሬት አካውንት የሚለው አልነካም ማለት ነው። ስለዚህ ምንድነው የምለው እኔ እናንተ ክሬት አካውንት ስትሉ እኔ ሎግኢን እላለሁ። ሎግኢን እናንተ ግን ክሬት አካውንት የሚለውን ነው ስለዚህ እናንተ ክሬት አካውንት በምትሉበት ጊዜ ኮንፊርሜሽን ሜሴጅ ይመጣላችኋል። ሜላችሁ ከፍታችሁ ማለት ነው ብታዩት እዛ ላይ ሊንክ አለ። ያ ሊንክ ስትነኩት እንደዚህ አይነት ፊቸር ይመጣል፣ እንደዚህ አይነት ፎርም ይመጣል ማለት ነው። ዩዘር ኔም የምናስገባበትና ፓስወርድ የምናስገባበት ቦታ ይመጣል ማለት ነው። እኔ አጋጣሚ እዚህ ያለ ዩዘር ኔም እና ፓስወርድ ኦልሬዲ እኔ የሰጠሁት ስለሆነ ኦልሬዲ ዝም ብዬ ሎግኢን እለዋለሁ። እናንተ ደግሞ እዛ የሰጣችሁት ዩዘር ኔም እና የሰጣችሁት ፓስወርድ አስገብታችሁ ሎግኢን ትሉታላችሁ ማለት ነው። እንቀጥላለን። አካውንት ክሬት አድርገን ጨርሰናል። የሚቀጥለው ደግሞ እንዴት አድርገን ፕሮጀክት ክሬት እንደምናደርግ እና ጥያቄዎቻችን እንዴት አድርገን እንደምናስገባ ወደ ኮቦትል ቦክስ እንዴት አድርገን ኮሽኔራችን ፎርም እንደምናደርግ እናያለን። የሚለቀቁ ተከታታይ ቪዲዮዎች በቀጥታ እንዲደርሷችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ አትርሱ። መልካም ጊዜ